ሰላም ዋልሽ? ነሽ እንዴት ነህ ተንኮሱ? ሰላም ነው። ደህና ነህ? ስልክ ነው? አዎ። እንትን ነው ሊገዛ ስንት አስባለሁና ትንሽ እንግዲህ ብሩ አልቀመጣለኝ። ኧረ ትገዛለህ የሆነ ቀን ችግር የለውም። ትደውላለሽ ሰው ጋር ላንተ ፈልገህ ነው? ልደውልልህ? እንጂ ጨንቆኝ በኢልሜ እነሱን አየሁት። የሆነ እንትን ጉርጋት ትልቁ እሱን ሲዘል ሲሞክር ሳላውቀው የሆነ ድንጋይ አደናቀፈኝና ሜዳ ላይ ወደቅኩ በኢልሜ። ኧረ እባክህ እና ጉርጋዱ አለ ጉርጋዱ። እነሱ ደግሞ እዛ ጋ ነው ያሉ። አይ እሷ ትንሿ ማደገች ጎረቤትሽ ጤሳ ደህና ነው? ቤት ቀየረ። እሱ ሌላ ቦታ ሰርቶ ገባ። ጠራና ምቄን ፈታት አሉ። ምቄን ፈታት የድሮ ሚስቱ። ልጁስ ብቅሬ ሶስት አረጉ ልጆች። እሺ በቃ ለጥሲን የሆነ ጊዜ ሰላም ይለዋል። ለጥሲን በቃ እሺ። እንግዲህ እዚህ ከተማ እየተማረ ያለስ አይደለም? እሱ አይደለም፣ ይሄ ስሙ ጠፋብኝ። ከሰሎ እሱ አይደለም። ከሰሎ ማይደ ዳንጊሶ በቃ ምርቃታንም ሰላም በልልኝ። በል እንግዲህ ምን ነው ጠቅማቱ ስንት ሆነ? ከያዜ 1 ዓመት ጠቅማት ሙሉ። እንዲህ ከሆነ ሐኪም ቤቱ ሰዳችሁታ? ጠቅማት አለ 1 ዓመት። ወራቸው እሷስ እርጉዝ አሁንም አረገዘች። አሁንም በቃ እንግዲህ ትቻለው። በቃ ሰላም ናት አለው። ጥምሜስ ጫማ ጨረሰች። ጥምሜ የሆነ ጫማ አለ፣ ግን አንዱ ትልቅ ነው አንዱ ትንሽ ነው። ታርገው ባዶ እግሯ ከመሄድ ይልካለሁ። ዱቄት ጨረሱ። ዱቄት እንዴ ዛሬ 6 ወር በፊት አላኩም እንዴ? ምን አላት? ብጫ ፔስታል እኮ ነው። ብጫ ፔስታል ልክ ጨረሱ። ምንድን ነው? ምን አላት? በቃ ትንሿ ሽት ጩጬ ትንሿ ጫንጌሴ እሷ ደህና ናት። እሺ በቃ ልካለሁ። ጫንጌሴ 1 ዓመት ሞላች። ምኑን አሁንም እርጉዝ ናት አላልክም? ምኑን ባለቤት ናት ታዲያ እሷ? እንዴ ምንድን ነው አንቺ? ኧረ የማይሆን ነገር አታውሪ።